አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ በአዲስ ቪዲዮ መጥተናል። ቢፍ እንሰራለን። በዚህ መልኩ ቆንጆ ቢፍ እንሰራለን ማለት ነው። የሚያስፈልገን እቃ እዚህ ጋ የበሬ ስጋ ኪሎ አለኝ። እዚህ ጋ ደግሞ ቅመም፣ እርድና ነጭ ሽንኩርት፣ ቀይ ሽንኩርት፣ ቆንዶ በርበሬ፣ ነጭ ቆንዶ በርበሬ እና ካሙን ኩዝበራ አለኝ። እዚህ ጋ እንደምታዩት ስጋዬን አስተካክያለሁ ማለት ነው። 1 ኪሎ። እዚህ ጋ ደግሞ ከተፈ ቀይ ሽንኩርትና ቲማቲምን በዚህ መልኩ ከተፍ ያለው ማለት ነው። ድንቼ ደግሞ እንደምታዩት ከነ ልጣጩ ነው ዛሬ የምንጠቀመው። በደንብ አርጌ አጥቤዋለሁ ማለት ነው። እንዲህ ከታትፌዋለሁኝ። ቃሪያም እንዲህ አርጌ ከተፍ ያለው ማለት ነው። አስተካክለናል፣ አዘጋጅተናል። ኢንሻአላህ አሁን መጥበሻችን ላይ ነው ስጋችን ያለው፣ እንጥደዋለን ማለት ነው። እንዲያድርገን እንጥደዋለን ማለት ነው። እሳት ላይ ድንቻችንም በጎን እንጥዳለን ማለት ነው። 2 መጥበሻ አድርገናል። ትንሽ ዘይት እናረግና ድንቹን ደግሞ እንዲህ ለብቻ እንጥደዋለን ማለት ነው። እንደዚህ አድርገን አይዋ። ከዛ በኋላ ማለት ነው ትንሽዬ ጨውና ትንሽዬ ቆንዶ በርበሬ ደግሞ ይፈልጋል። ይሄ ለማብሰያ ለመጥበሻ ማለት ነው። በትንሽ ዘይት ነው የምንጠብሰው። በደንብ አድርገን እያማሰልን ሁለቱንም ጎን በጎን እንሰራለን ማለት ነው። ስጋችን በማንኪያ አድርገን በደንብ አድርገን እንበትነዋለን ማለት ነው። እሳት ላይ እንዳይጠባበቅብን። ፍሬሽ ቢሆን ደግሞ ይመረጣል። ከፍሪዘር ከምን አውጥተን ከምንጠቀምበት ፍሬሽ ስጋ ቢሆን በጣም ቆንጆ ነው ጣዕሙ። እንዲያርገን ቀስ እያደረግን እንለያየዋለን ማለት ነው። እዚህ ጋር ደግሞ ድንቻችንን እናማስለዋለን ማለት ነው። በደንብ አድርገን እንጠብሰዋለን። ትንሽዬ ሩብ ሲቀረው ለመብሰል እናወጣዋለን ማለት ነው። ለምን እዛ ላይ ደባልቀን ደግሞ ትንሽ እሳት ስለምናስነካው ከዚህኛው ከስጋዬ ጋር ስጋዬም እንደዚህ ሆኖልኛል። ማሻአላህ። አሁን ሽንኩርት እንጨምራለን ማለት ነው። ውሃውን ሳይጨርስ የስጋው ውሃ እንዲህ አድርገን እናማስለዋለን። እንደገና ስጋዬን እና ሽንኩርቴን ደግሞ በደንብ አርጌ አዋሃህደዋለሁ ማለት ነው። በደንብ አርገን እንዲህ አርገን ካዋሃህድ ነው በኋላ ኢንሻአላህ ትንሽዬ 2 ደቂቃ ምናምን እሳት ለብቻ እናስነካውና ሽንኩርቱ በእጃችሁ ስትከትፉት አሪፍ ነው። ለዚህ በኋላ ላይ አንድ አይነት ነው የሚሆነው ከስጋው ጋር ማለት ነው፣ ይጠፋል። ይህም እንዲያርገን እሳት ካስነካነው በኋላ ቅመማችንን እንጨምራለን ማለት ነው። ቅመማችንን እንደምታዩት እንዳርገን አስተካክለናል። ኸላስ እሱም ከሱ ጋር በደንብ አርጎ እንትን ማለት አለበት፣ መዋሃድ አለበት። ጥብስ እናደርገዋለን 4 ደቂቃ። ይሄንንም ለብቻው ማለት ነው እንዲያርገን ጥብስ እናደርገዋለን። እንደምታዩት ማሻአላህ በጣም ነው ቆንጆ ነው። ጣዕሙ በጣም ይጥማል። ጠብሳችሁ ስትበሉት በጣም ነው አሪፍ ቢፉ ማለት ነው። ለረመዳን ምናምን ብቻ ሳይሆን ለራሳችን ለአሁን እንዲያርገን አያችሁ። ድንቼም እየደረሰ ነው ለብቻው እንዲሆኑልኛል። አወጣዋለሁ ማለት ነው። አሁን ሳልሳ 2 ማንኪያ የሾርባ የሚሆን ሳልሳ እንከትበታለን ማለት ነው። ነጭ ሽንኩርት ደግሞ ማለሽ አላሳየዋችሁም እንጂ 2 ማንኪያ በሻይ ማንኪያ 2 ማንኪያ አድርጌ ያለው ፍሬሽ ማለት ነው። ግድ ነው ዝንጅብልና ነጭ ሽንኩርት ፍሬሽ እዚህ ላይ ትጠቀማላችሁ ማለት ነው። ያው ቲማቲሜንም አድርጌ ያለውኝ እሱም ማሻአላ እንዲያርገው ይበስልልኛል ማለት ነው። 3 ደቂቃ ሰጠዋለሁ። ይሄኛውንም እንዲያርጎ ብስል እስኪልልኝ ድረስ ትንሽዬ ተወዋለሁ። ክድና አርጌ አያችሁት እንዲህ ሆኖልኛል ማለት ነው። ማሻአላ ድንቼን አመጣና እላዩ ላይ እጨምራለሁ ማለት ነው። አሁን ድንቼን እንዲያርጌ ደግሞ አማስለዋለሁ ከቃሪያ ጋር ማለት ነው። አሁን በቃ የመጨረሻ ሰዓት ነው። ማሻአላህ
ትንሽ ውሃ ካለው ውሃውን ላዝም ትንሽዬ ማድረግ አለብን ከዚህ ጋር ማለት ነው። ለምን ያዋሃዷል ከሽንኩርቱ ጋርና ጨው ደግሞ እንዳትረሱ። አሁን ለዚህ 6 ደቂቃ ደግሞ ይፈልጋል ማለት ነው። በቃ ክድነት አድርጉታላችሁ አንድ ጊዜ በእንፋሎቱ ሙክ ብሎ ይበስላል። ይሄንን እንዲያርጋችሁ ክድነት አድርጉታላችሁ ለ5 ደቂቃ። ውሃ የለውም ብዙ እንደምታዩት። እኔ ከመጀመሪያም ውሃ ስላላረኩበት በራሱ ነበር። አሁን ነው ትንሽ ውሃ ያረኩበት እንትን እንዲዋሃድልኝ ብዬ ማለት ነው። አሁን እንከድነዋለን። አያችሁት? ማሻአላ ብስል ብሏል። በቃ አሁን አጠፋዋለሁ ማለት ነው። እሳት እንዲቀዘቅዝልኝ አጥፍቼ ሌላ እቃ ላይ ገለብጠዋለሁ ማለት ነው። እኔ ደግሞ እስከዛ አቦካለሁ ማለት ነው። የዳቦውን የቢፉን እንትን እዚህ ጋር ማስተዋል ያለባችሁ ምንም ባኪንግ ፓውደር አልጠቀምም፣ ምንም ካሜራ አልጠቀምም። ከዚህ የበቆሎ ዱቄት 2 ማንኪያ የሾርባ እጠቀማለሁ። 2 ኩባያ ከግማሽ ዱቄት አድርጌያለሁ። እዚህ ጋር ወተት ነው እንደምታዩት 2 ማንኪያ ወተት የሚሆን እጠቀማለሁ እና ስኳር ደግሞ 1 ማንኪያ የሾርባ 1 ማንኪያ ስኳር አደርግበታለሁ ማለት ነው። ከዛ በዚህ በምታዩት ብርጭቆ ነው የለካሁት። በሱ ደግሞ 1 ኩባያ ሙሉ ውሃ አድርጌያለሁ። ግማሽ ደግሞ አምጥቻለሁ ማለት ነው። ጨው አድርገን በደንብ አድርገን እናሸዋለን። ካሜራ አያስፈልገውም ወላ እርሾ አያስፈልገውም። በእነዚህ ብቻ ነው የምናቦካው። በቃ አያችሁት? እንዲያርገን እናቦካለን ማለት ነው። የገበታ ቅቤ ደግሞ 40 ግራም የሚሆን አቅልጬ አቅርቤያለሁ ማለት ነው። በኋላ ላይ ያደርገዋለሁ። እቺ አንዷ 100 ግራም አይደለችም? ከሱ ላይ 40 ግራም የሚያህል ብቻ ትወስዳላችሁ ማለት ነው። እንዲያርጋችሁ 7 ደቂቃ ታሹታላችሁ። በደንብ አርጋችሁ ውሃ ትንሽ ትንሽ ከላዩ ላይ እየከለሳችሁ በቃ በደንብ አርጋችሁ ታረጉታላችሁ። ወላሂ በጣም ነው ቆንጆ። በልኬት ከሰራችሁት የሆነ ሊጥ ያምራል፣ ቆንጆ ይወጣላችኋል። 2 ከግማሽ ዱቄት ነው የተጠቀምኩት። ከዛ ይሄው እንደምታዩት ይሄንን የገበታ ቅቤን አምጥቼ አደርግበታለሁ ማለት ነው። እንዲህ አድርጌ በደንብ አርጌ አሽቻለሁ። እጃችሁ ላይ አይጠባበቅ ምን አይል። በዚህ መልኩ አድርጌ ደግሞ እቆራርጠዋለሁ ማለት ነው። ማሻአላ እንዲያርገን እናንተ በምትፈልጉት ልክ። እኔ ለ15 ነው የምፈልገው። 15 አድርጌ ቆራርጠዋለሁ ማለት ነው። ለ15 ቦታ ከፋፍለዋለሁኝ። በኋላ አዘጋጅቻለሁ። እዚህ ጋር እዳምጠዋለሁ ማለት ነው። እንዲህ አድርጌ ድምጥ እያረኩኝ ልክ እንደ ሳምቡሳ ቢፍ ማለት ነው እንጠቀልለዋለን ማለት ነው። ደግሞ ለዚህ ምን ያስፈልገኛል? ጁብና ማዘሬላ የፒዛ ጁብና ያስፈልገኛል ማለት ነው። ቺዝ ማለት ነው። እንዲያርገን ልጠጥ ካረግነው በኋላ ትንሽዬ ተለቅ ያለ ቢፍ ነው የምንሰራው ማለት ነው። እንዲያርገን አሁን መጀመሪያ ላይ ቺዛችንን እናረጋለን፣ ጁብናውን ማለት ነው። ከዛ ደግሞ እየሰራ ነው ቅድም የለም ስጋችን ቀዝቅዞልን አላያችሁት? በዚህ መልኩ ገልብጬ ሳህን ላይ በደንብ አድርጌ ያቀዘቅዘዋለሁ። ለምን ሊጤን እንዳያበላሽብኝ። ወዲያው አይደለም፣ በጣም መቀዝቀዝ አለበት። ከዛ ጁብና ደግሞ ከላዩ ላይ ያደርግና እንደምታዩት እንደዚህ እጥፍ እጥፍ አድርገን እናያይዘዋለን፣ እናጣብቀዋለን ማለት ነው። በጣም ነው ሊጡ አሪፍ ካቦካችሁት ማሻአላ በቃ ቆንጆ ሆኖ ነው የሚወጣላችሁ። እንዲያርጋችሁ ደግሞ እንዳይበተንባችሁ እጥፍ 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 ታረጉታላችሁ። እንዲያርገን እጥፍ እጥፍ ካረግነው በኋላ እንደምታዩት ማሻአላ አይበተንም። በጣም ነው አሪፍ። እንዲያድርገን ደግሞ ኢንሻአላህ ምን እናደርገዋለን? ሳህናችን ላይ ትሪያችን ላይ ዱቄት እነሰንስና እንዳይጣበቅብን እንዲህ በዚህ መልኩ ሁሉንም እንጠቀልለዋለን ማለት ነው። ሁሉንም አንድ እያደረግን ዱቄት እየነሰነስን እንዳይጣበቅብን እንትናችን ላይ በደንብ አድርገን እንዳምጠዋለን ማለት ነው። በጣም ስስ አይደለም፣ ስንዳምጠውም ትንሽዬ
ያኒ መሆን አለበት መኖር ያኒ ሊጡ በጣም ስስ አድርጋችሁ ማዳመጥ የለባችሁም። ትንሽ ያን በጣምም ወፍራም መሆን የለበትም፣ በጣምም ስስ መሆን የለበትም። በምታዩት መልኩ አድርጋችሁ ተዳምጡትና ይኸው እንደምታዩት እንዲያርጌ ከዳመጥኩት በኋላ እንደገና ደግሞ ቅድም ያላሳየዋችሁ ቀዝቀዛ ውሃ በጣም ቀዝቀዝ ያለ ውሃ ማቅረብ አለባችሁ ማለት ነው። እንዲያርጋችሁ ስጋችሁን ታደርጋላችሁ። አታሳንሱበት። ትልቅ ሆነ እናንተ የምትፈልጉት ሳይዛችሁ እንደ ሳይዛችሁ። እኔ ትልቅ ነው የምፈልገው። እንዲህ አድርጌ ጠርዙ ላይ ማለት ነው ቀዝቃዛ ውሃ፣ ይህንን ቀዝቃዛ ውሃ ሲቀ እናደርጋለን። በጣታችን እንዲያርገን ጫፍ ላይ ጥብቅ እንዲልላችሁ እንዳይፈታባችሁ ማለት ነው። ሊጣችሁ ላይ ታደርጋላችሁ። አያስቸግራችሁም። በዚህ መልኩ እንዲያርጋችሁ ታጣብቁትና ማለት ነው። ማሻላ በዚህ መልኩ እንጨርሳለን ማለት ነው ሁሉንም። ከዛ እኔ ሁሉንም ስለማልጠብሰው ግማሹን ፍሬዘር እንደዚህ አድርጌ የዘይት ወረቀት እያረኩኝ ከስር ከላይ ያነጠፍኩኝ ያስቀምጠዋለሁ ማለት ነው። ስንጠብሰው ደግሞ በዚህ መልኩ ነው የምንጠብሰው። ከላዩ ላይ ዘይቱን ጋል አድርገን እናግለዋለን። ዘይት እንዳይጠጣ። ከዛን ቀንስና ዘይቱን ደግሞ በእጃችን በማንኪያችን አድርገን ደግሞ እንዲያረግን እላዩ ላይ ዘይት እያፈሰስን እንጠብሰዋለን ማለት ነው። ዘይት አይጠጣም ማለት ነው። በዚህ መልኩ ከጠበሳችሁት። ዝም ብላችሁ ግን ካስቀመጣችሁት ዘይት ቀንሳችሁ እሳት ከሌለው ዘይት ይጠጣል። ዘይት አይጠጣባችሁም። እንዲያርጋችሁ ከጠበሳችሁት ደግሞ በዚህ መልኩ በ5 ደቂቃ ጨርሱታላችሁ ማለት ነው። እኔ የሚበቃኝን ያህል በዚህ መልኩ ጠብሳለሁኝ። የቀረውን ፍሬዘር አስቀምጠዋለሁ ማለት ነው። በፈለኩበት ሰዓት እያወጣሁኝ እጠብሳለሁ ማለት ነው። ማሻአላ በጣም ነው ቆንጆ። ሌላ አይነት የቢፍ አሰራር አለ፣ እንሰራለን አብረን ኢንሻአላህ። ረመዳን እየደረሰ ነው። አልሙሂም እቺኛዋን እንዲያርገን እንጠብሳለን። ይሄኛው በቃ በቅቶታል ማለት ነው። እንዲያርገን እናወጣዋለን ማለት ነው። አያችሁት? በቃ በቂው ነው። እንዲያርጋችሁ እኔ 3 ነው መጥበስ የምፈልገው። እንዲያርጌ እጠብሰዋለሁ ማለት ነው በዘይት። ዘይቱን እንዳልኳችሁ አታግሉት። አግሉት መጀመሪያ ላይ፣ በኋላ ላይ ትንሽ ትቀንሳላችሁ። ሳይግል ዘይት እንዳታስገቡ። ዘይት ይጠጣል። ሲግል ነው ማስገባት። ከዛ ትንሽ ትቀንሱታላችሁ ማለት ነው። እየጠበሳችሁ ደግሞ በእጃችሁ በማንኪያ ከላይም ከስርም እያበሰላችሁት ነው ማለት ነው። እንዲያርጋችሁ ስታፈሱበት ዘይት ከላይ ያለም ይበስላል፣ ከስርም ይበስልላችኋል ማለት ነው። በዚህ መልኩ አርጋችሁ ትጠብሱታላችሁ ማለት ነው። ማሻአላ በጣም ነው ቆንጆ፣ ወላሂ ይጣፍጣል። እናንተ ሰርታችሁ እዩት። ማሻአላ አሪፍ ሆኖልኛል። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ ሀባይቢ። አያችሁት? ማሻአላ ቆንጆ ሆኖልኛል።